እንደ አዲስ እናት በጥንቃቄ ማድረግ ከሚገባሽ ነገሮች ውስጥ አንዱ የአራስ ልጅሽን ልብስ መምረጥ ነው። ልብስ መምረጥ ቀላል ስራ ቢሆንም ከባድ ክፍያ ግን ሊያስከፍል ይችላል። ለ30 ሰከንድ ጆሮሽን ከሰጠሽኝ ለአራስ ልጅሽ ልብስ ስገዢ ሁለተኛ ስህተት እንዳትሰሪ አግዝሻለሁ። ልጅሽ ወደዚህ ዓለም ሲመጣ ፊዚካሊ ብቁ ካልሆነባቸው ነገሮች ውስጥ አንዱ የሰውነት ሙቀትን መቆጣጠር ነው። የአራስ ልጅሽ ሰውነት መቀዝቀዝና ቀዝቃዛ መኝታ ክፍሎች አስጊ ቢሆኑም ግን እንደ አብዛኛው እናት እየሰራሽ ያለሽው ስህተት የልጅሽን ልብስ ባለመምረጥሽ ምክንያት ልጅሽን በሙቀት ልትገዩ መሆኑ ነው። ለማመን ቢከብድም በጥንቃቄ ያልተመረጡና እጅግ በጣም የተደራረቡ ልብሶችን ለአራስ ልጅሽ ማልበስ ልጅሽ በቀላሉ ሙቀት እንዳያስወግድ ስለሚያደርጉት በመጀመሪያ ኮምፈርት፣ ከዛ ጤንነት፣ ቀጥሎም ህይወት ሊያስከፍል ይችላል። በሚቀጥለው ለአራስ ልጅሽ ልብስ ልትገዢ ስትወጪ ሴንቴቲክ እና ክብደት ያላቸውን ልብሶች አትግዢ። ናቹራል እና ብሪዛብል የሆኑ ጨርቆችን ምረጪ። ኮተን፣ ባምቡ፣ ሊነን እና ሲልክ ከሆኑ ተመራጭ ናቸው። ሙቀትን በመቆጣጠር ረገድ ልጅሽን ያግዙታል። በተቃራኒ ፖሊስተር፣ ናይለን እና አክሌሪክ የሆኑ ልብሶች ተመራጭ አይደሉም። ልጅሽን ደራርበሽ ማልበስ ግድ ከሆነብሽ ሳሳ ያሉ ልብሶችን ደራርቢለት። በሞቀው ሰዓት ሌየር በሌየር ለመቀነስ ይመችሻል። በጣም ግድ ሆኖ ካልተገኘ በስተቀር ደግሞ ለአራስ ልጅሽ ኮፍያ አታድርጊለት። ምክንያቱም ልጅሽ በአብዛኛው ሙቀትን ለማስወገድ ከሚጠቀምባቸው የሰውነት ክፍሎች አንዱ ጭንቅላት ነው። ከሁሉም ነገር በላይ ደግሞ ልጅሽን በአይንሽ ገምግሚ። የላብ መብዛት፣ የፀጉር መርጠብ፣ የጉንጭና የሰውነት መቅላት እንዲሁም ራሽ የከፍተኛ ሙቀት ምልክቶች ስለሆኑ አለባበሱን ማስተካከል ይኖርብሻል። ሁኔታዎች አስጊ ከሆኑብሽ ደግሞ ወደ ሐኪም ቤት ሂጂ፣ ጊዜ አትውሰጂ።